የኢትዮጵያ ንግድ ባንክ የውስጥ አሰራሩን በየጊዜው ማሻሻሉ ብልሹ አሰራሮችን ለመከላከል እገዛ ማድረጉ ተገለጸ። በፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን የተዘጋጀ ሙስናና ብልሹ አሰራርን በመከላከል ላይ ያተኮረ ስልጠና ለባንኩ ከፍተኛ አመራሮች ተሰጥቷል። በግንዛቤ ማስጨበጫ መርሃ ግብሩ ላይ የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር አቶ ፈቃዱ ሰቦቃ እንደተናገሩት ሙስናና ብልሹ አሰራርን በመከላከል ረገድ የኢትዮጵያ ንግድ ባንክ አርአያ ሊሆን ይገባል ብለዋል። ኮሚሽኑ የኢትዮጵያ ንግድ ባንክን ጨምሮ ለበርካታ የመንግሥት ተቋማት ብልሹ አሰራርና ሙስናን ለመከላከል በሚያስችሉ ርዕሰ ጉዳዮች ላይ የግንዛቤ ማስጨበጫ ስልጠና በመስጠት ላይ ይገኛል ያሉት አቶ ፈቃዱ በአገሪቱ የምጣኔ ሀብት እድገት ውስጥ ከፍተኛ ሚና ለሚጫወተው ባንክ የግንዛቤ ማስጨበጫ ስራዎችን መስራት እንደ ሀገር ውጤታማ ስራ ለመስራት ያግዛል ብለዋል። ንግድ ባንክ ለብልሹ አሰራርና ለሙስና ያለው ስጋትና ተጋላጭነት ምን ይመስላል የሚለውን ታሳቢ ያደረገ ነው። ይሄ ትላልቅ ተልእኮቹና ስኬቶቹ በሙስናና ብልሹ አሰራር ብሎም በሙሰኞች እንዳይደናቀፍ ትኩረት ሰጥቶ መስራት ደግሞ የግድ ይላል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በበኩላቸው የኢትዮጵያ ንግድ ባንክ በየጊዜው የሚያካሂዳቸው የአሰራር ማሻሻያ ስራዎች ሙስናና ብልሹ አሰራርን በመከላከል ረገድ ጉልህ ሚና እንዳላቸው ተናግረዋል። ከተጋላጭነት አንጻር የኢትዮጵያ ንግድ ባንክ ቁጥር 1 ተጋላጭ ነው። ይሄንን በደንብ እናውቃለን። ይሄንን የሚያደርገው የምናስተዳድረው ሊኩዊድ ገንዘብ ነው። እንደ ሌሎች ተቋማት ሳይሆን ራሱን ለመጠበቅ ሲባል ራሱ ለችግር በጣም ተጋላጭ መሆኑ ስለሚረዳ በእያንዳንዱ ዘርፍ ላይ ስራውን የሚሰራው አለ። ስራውን የሚሰራውን ደግሞ በትክክል ስለመስራቱ የሚከታተል ደግሞ ሌላ ከስራው ነፃ የሆነ አካል አለ እና በዋናነት በ3 ዘርፍ እንደ መንግስት የተዋቀረ ነው የኢትዮጵያ ንግድ ባንክ። በፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን በተዘጋጀው በዚሁ የግንዛቤ ማስጨበጫ መርሃ ግብር ላይ የባንኩን የሙስና ተጋላጭነት በተመለከተ በከፍተኛ ትምህርት ተቋማት ምሁራን የዳሰሳ ጥናት ቀርቦ ውይይት ተደርጎበታል። የባንኩ ሁሉም ዲስትሪክቶችና የዋና መስሪያ ቤት የሥራ አመራሮችና ከፍተኛ የሥራ ኃላፊዎች የተሳተፉበት የግንዛቤ ማስጨበጫ መርሃ ግብር በጥናት የታገዘ መሆኑን የአሰራር ችግሮችን ለማሳየት ዕድል መፍጠሩንም ከተሳታፊዎች ያገኘነው መረጃ ያመለክታል።